እሺ ስሜ ሀያት በድሩ ይባላል። ዛሬ ወደ እናንተ የመጣሁት ልጄ ታሞብኝ ነው። ያመመው ቶንሲል ነው እና ጥቁር አንበሳ ከጤና ጣቢያ ጀምሮ ወደ 6 ወር አካባቢ እየተከታተልኩ ነበር እና እዛ በጣም ወረፋ ነው ያለው እና አሁን እርዳታችሁን እየጠየቁ ነው። የተጠየቁት 80,000 ብር ነው። መካከለኞች ደግሞ አይሰሩም፣ እዛ የላቸውም ማለት ነው። የሰርጀሪው ዕቃ አይኖራቸውም ተብሏል እና ልጄን ያለ አባት ነው ማሳድገው። በጣም ብዙ ነገር የከፈልኩበት አራስ ቤት ያልተኛውበት ልጅ ነው። አራስ ቤት በ7 ቀን ነው የወጣሁት ማለት ነው እና ምሰራው ልብስ ማጠብ እሱን ለማሳደግ በ25 እና በ26 ዓመቴ ልብስ እያጠብኩኝ እሱን ይዤ ሌላ ስራ አይመቸኝም ማለት ነው እና አሁን እርዳታችሁን እየጠየቁ ነው። 80,000 ብር ነው የተጠየቁት እና እጄ ላይ 10,000 ብር አለ። ይሄንንም ሰፈር ሰውንና የማውቃቸው ሰዎችን እየጠየቁ ነው እና ልጄን አድኑልኝ እያልኩ እና ታሽሎት ደግሞ አሳክሜ በዚህ ቪዲዮ መለሳለሁ ከታከመልኝ በኋላ እና መሰግናለሁ። ይህንን ቪዲዮ አቅም ያላችሁ ሰዎች ከታች በመናስቀምጠው የእህታችን አካውንት በመርዳት አቅም የሌላችሁ ሰዎች ደግሞ ይህ ቪዲዮ ሌሎች ጋር እንዲዳረስ ሼር፣ ኮፒ ሊንክ፣ ሪፖስት እንድታደርጉት በሙያዊ ምገዛ ማድረግ የምትችሉ የተለያያችሁ ሐኪም ቤቶች ካላችሁ፣ ዶክተሮች ካላችሁ ሙያ እገዛ በማድረግ የዚህ ውድ ልጃችንን ህይወት እንድታደጉ መልእክታችንን እናስተላልፋለን። የአንድን ሰው ህይወት ህያው ያደረገ የሰው ልጆችን ህይወት ህያው እንዳደረገ ይቆጠርለታልና በዚህ መልካም ስራ ላይ እንድትሳተፉ እንድትተባበሩ መልእክታችንን እናስተላልፋለን። እናመሰግናለን።